ለአንድ ሀገር የባህልና ኪነ ጥበብ ዘርፍ እድገትና ውጤታማነት በቀጠናው ያሉ ሀገራት በዘርፉ ላይ ያላቸው እድገትና የህዝቦች ትስስር ጠቀሜታው የጎላ ነው። ሀገራት ባህላቸውን፣ ቋንቋቸውን፣ ታሪካቸውንና ብዝሃ ማንነታቸውን አጉልተው እንዲያወጡና ለመላው ዓለም እንዲያስተዋውቁ ደግሞ የቀጠናው ሀገራት የጥበብና የባህል ፌስቲቫሎች ትልቅ ሚና ይጫወታሉ። ይህን ግብ ከማሳካት አንጻርም ሀገራችን ኢትዮጵያ የጥበብና ባህል ለቀጠናዊ ትስስር በሚል መሪ ቃል በባህልና ስፖርት ሚኒስቴር አዘጋጅነት ለሁለተኛ ጊዜ የአፍሪካ መዲና በሆነችው አዲስ አበባ በአዲስ ዓለም አቀፍ ኮንቬንሽን ማዕከል የምስራቅ አፍሪካ የባህልና የስፖርት ሚኒስቴሮች፣ አምባሳደሮች፣ ከፍተኛ የመንግስት የሥራ ኃላፊዎች፣ የኪነ ጥበብ ባለሙያዎችና የባህል ቡድን አባላት እንደዚሁም ጥሪ የተደረገላቸው እንግዶች በተገኙበት በድምቀት የተከፈተ ሲሆን በዝግጅቱ ላይም የክብር እንግዳ የሆኑት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጉብኝትና የመክፈቻ ንግግር በማድረግ ፌስቲቫሉን አስጀምረዋል። ጥበባትና ባህል የአንድን ማህበረሰብ ታሪኩን፣ እሴቶቹን እና ማንነቱን የሚያንጸባርቁ ነባር ሀብቶቹ ናቸው። አፍሪካውያን የጥንታዊ ሰው መገኛ ብቻ አይደለንም። የጥንታዊ ባህሎች፣ ቋንቋዎች፣ ቅርሶች፣ ጥበቦች፣ ብዝሃ ሕይወትና ስልጣኔዎች መገኛም ነን። በዚህ ትርጉም ከሄድን ዓለም ሁሉ አፍሪካ ነው ማለት እንችላለን። ብዝሃነት ለአፍሪካ መልኳም ታሪኳም ነው። የተለያዩ ቋንቋዎችን መናገር፣ በልዩ ልዩ ባህሎች ውስጥ ማደግ፣ ከተለያዩ እምነቶች ጋር መኖር ለእኛ ለአፍሪካውያን ጌጣችን ነው። ስለሆነም በምስራቅ አፍሪካ ሀገራትም ሆነ በሀገራችን የሚገኙ የብዝሃ ባህል ሀብቶች እና የጋራ መገለጫ የሆኑ እሴቶች ለሕዝቦች አንድነትና መግባባት፣ ለልማትና ለዘላቂ ሰላም እንዲሁም ማህበራዊ ትስስርን ለማጎልበት የሚያስችል አቅም አላቸው። ይሄ ደግሞ የባህል ዲፕሎማሲና ቀጠናዊ ትስስርን እንዲጎለብት ምቹ ሁኔታን ይፈጥራል። ይሄ ለሁለተኛ ጊዜ የተዘጋጀው የጥበብና የባህል ፌስቲቫል በጥበባትና በባህል ኢንዱስትሪ ውስጥ ባለድርሻ አካላትን ያሰባሰበ ተግባር ነው። ፌስቲቫሉ ዜጎቻችን አፍሪካዊ ማንነትን እንዲያዳብሩ፣ በማህበረሰቦች መካከል አንድነትን የሚያጎለብቱበት፣ የባህል ዲፕሎማሲና ቀጠናዊ ትስስር የሚያድግበት ምቹ ሁኔታን ይፈጥራል የሚል ተስፋ አለኝ። ከዚህም አልፎ በምስራቅ አፍሪካ ሀገራት መካከል የህዝብ ለህዝብ ትስስርን በማጠናከር የቀጠናው ሀገራት የባህልና የኪነ ጥበብ ዘርፍ ዓለም ተገቢውን ቦታ እንዲያገኝ ያደርጋል የሚል ተስፋም ተጥሎበታል። እንዲሁም ሁለንተናዊ የንግድ ትስስር እንዲጠናከር አስተዋጽኦ ከፍተኛ ነው። Your Excellency, Minister for Culture and Sports of Ethiopia, Your Excellency, all ministers, ክብርት የኢትዮጵያ የባህልና ስፖርት ሚኒስትር፣ ክቡራን አምባሳደሮች፣ ክቡራት የምስራቅ አፍሪካ የባህል ሚኒስትሮች፣ ክቡራትና ክቡራን፣ ለምስራቅ አፍሪካ የባህልና ጥበባት ፌስቲቫል ላይ በመገኘቴ የተሰማኝን ደስታ መግለጽ እፈልጋለሁ። ይህንን ተምሳሌታዊ የሆነ ፌስቲቫል ያዘጋጁትን የኢትዮጵያ መንግስትና ለዚህ ዝግጅቱን መሆን የሰሩትን ሁሉ አመሰግናለሁ። ህዝቦቻችንን አንድ የሚያደርግ ይህንን ብዝሃ ባህላችንን መመልከታችን እንደ ጅቡቲ የወጣቶችና ባህል ሚኒስቴር አስደንቆናል። እያንዳንዳችንም ህብረ ብሔራዊ ቱሪዝምን በማሳደግ በኩል ኃላፊነት አለብን። የምስራቅ አፍሪካ ሀገራት የሚኖረን ጠንካራ አንድነትና ትብብርም ወሳኝ ነው። ይህን ፌስቲቫል ጥበብና ባህላችንን ከማጉላት ባለፈ ለምስራቅ አፍሪካ የፈጠራ ሀሳብ ተሰጥኦና ባህሎችን ለማሳየት ጉልህ ሚና ይጫወታል። ረጅም ዕድሜ ለባህሎቻችን፣ ረጅም ዕድሜ ለምስራቅ አፍሪካ፣ ረጅም ዕድሜ ለአፍሪካ። ስላዳመጣችሁኝ አመሰግናለሁ። Long live Africa።
ለዚህ አስደናቂ ለሆነው የባህልና የጥበብ በዓል አከባበር በሀገራት መካከል ያለውን የትብብር መንፈስ ለማጉላት የተሻለ ግንዛቤ ለመጨበጥ የሚያስችል ቁርጠኝነት ለማጉላት ያግዛል። የሩዋንዳ የባህል ቡድን በዚህ ፌስቲቫል ላይ በመካፈላችን የተሰማንን ኩራት መግለጽ እፈልጋለሁ። የሀገራችንን ሰፊ የባህልና ውበት በዚህ ታሪክ ለመካፈል እድሉን አግኝተናል። ባህል የአንድ ሀገር ነጸብራቅ ብቻ ሳይሆን ህዝቦችን በማገናኘት ማህበራዊና ኢኮኖሚያዊ ሚና የሚጫወት ድልድይ ነው። በድጋሚ ስለ መልካም መስተንግዶ እናመሰግናለን። በእውነት በዚህ ምሽት አስደናቂ የሆነ የባህል ቡድን ትርኢት በአይን ለማየት በሚደንቅ ሁኔታ መመልከቴ የተሰማኝን ለመግለጽ ቋንቋ ያጥረኛል። አህጉራችንን ልዩ ችሎታና ባህል ብዝሃነትን ስላሳዩን አመሰግናለሁ። እህቴ ይህንን ቡድን ስላዘጋጀሽ በጣም አመሰግናለሁ። የምስራቅ አፍሪካ የዳበረ ባህልና ጥበብ በዚህ ፌስቲቫል እያከበረን መገኘታችንን አስደሳች ነው። ለኢትዮጵያ መንግስትና ህዝብ ምስጋናዬን አቀርባለሁ። Thank you so much for this wonderful work that you have done. የምስራቅ አፍሪካ የባህል ጥበባት ፌስቲቫል አከባበር ህዝቦቻችንን በማስተሳሰር የወደፊት ህይወቶቻቸውን የሚቀርጹበት ትልቅ ብርሃን ለማሳየት እድል ይሰጣል። የምስራቅ አፍሪካ የባህል ጥበባት ፌስቲቫል አከባበር ህዝቦቻችን በማስተሳሰርና የወደፊት ህይወታቸውን የሚቀርጹበት ትልቅ ብርሃን ለማሳየት እድል ይሰጣል። የዲሞክራቲክ ሪፐብሊክ ኦፍ ኮንጎ በዚህ ፌስቲቫል ላይ መሳተፍ በምስራቅ አፍሪካ የባህል ትስስር ከማጋራቱም በላይ የባህል አልባሶቻችንና ጥበብ ፈጠሮቻችንን ከሌሎች የባህል ገጽታዎች ጋር ያለውን ግንኙነት ያንጸባርቃሉ። የሙዚቃ ዳንሶቻችንና ጥበብ ፈጠሮቻችንን ለጋራ ታሪካችን አንድ ቋንቋና ወሰን አልባ አንድነትን ያሳያሉ። በተመሳሳይ መልኩም ወጎቻችንና ማህበራዊ እሴት ትረካዎቻችን የምስራቅ አፍሪካ ሀገራት ባህሎች በዋናነት ተምሳሌታዊ ናቸው። በህዝቦች መካከልም ትልቅ ትርጉም ያለው ግንኙነት ይፈጥራሉ ማለት ይቻላል።